ይኸውላችሁ ጂቢ በሉ አስመስሎት የለ ይኸውላችሁ በስደት የምንኖሩ ሰዎች ብሬክ ለመቀየር መካኒክ ጋር ትሄዱ በተለይ ቤት ካላችሁ ማለት ነው። ግን ተከራታችሁ ከሆነ የምትኖሩት ችግር ነው፣ ላያሰሯችሁ ይችላል። ምክንያቱም ላይኖረው ይችላል፣ ግን ትችላላችሁ። ይሄ የሚያስፈልጋችሁ ይሄ ጃክ ያስፈልጋችኋል። 2 ተንም ሊሆን ይችላል እንደ መኪናችሁ። ካርት ሆነ 2 ተን በቂ ነው። ኤስዩቪ ከሆነ ደግሞ 3 ተን በጣም አስተማማኝ ነው። ይሄ ለስ ጃክ ስታንድ ያስፈልጋችኋል ከስር ወይም እዚህ ጋር ታረጋታላችሁ፣ ከዚህ ጋር ታረጋላችሁ፣ ወይንም ከዚህ ቀጥሎ ሆነ ቦታ ታረጋታላችሁ። ምናልባት ይሄ ፌል ሊያደርግ ስለሚችል ሃይድሮሊክ ስለሆነ ፌል ስለሚያደርግ ጥንቃቄ ያስፈልጋል። ግን ለማንኛውም ማለት ነው አሁን መካኒካል ሊሄድ ብትሉ ሄጄ ማለት እኔ ያለኝን ነው የምነግራችሁ። ዛሬ አይደለም 2020 ኮቪድ ከመምጣቱ በፊት ኢንስፔክሽን ነበር። ኢንስፔክሽን ሳስደርግ ስቲከር ለማግኘት ማለት ነው ብሬክ ፓዱ አልቋል ተባልኩና ሄድኩኝ። የኬድኩኝ ማኒኪን ሄድኩና ይሄንን በሙላ ኤስዩቪ ነው ያለው በሙላ አራቱንም ለመቀየር 2100 አለ ከታክስ በፊት። ከዛ በኋላ ደግሞ ታክስ አለ 2100 ሲባዛ በ8.25 ሲካፈል ለ100 አድርጋችሁ ታክሱ ማግኘት ትችላላችሁ። ምን ያህል ነው አልኩኝ። ከዛ ምን አደረጉ ብሬክ ፓድ አስቀየርኩ። ይሄንን ሪሰርፌስ አስደረኩኝ። ሁለቱንም ከዚህም ከዛ ከፊትና ከፊት ያለው ከኋላውን ያለውን አልሰራው ሄድኩኝ። ከዛ ቤት የመጣውና ምን አደረኩ ዩቲዩብ ገባሁ በደንብ ዩቲዩብ መኪናዬን አስገባሁኝ። ዩቲዩብ ሰራሁኝ። በቃ ማን ነው አየሁኝና ዩቲዩብ ላይ እንደምሰራ ከዛ ስቶር ሲሄድ እዚሁ ማለት ነው አውቶዘን ኦራል ሄድኩና ጠየቅኳቸው። እጥፍ ጠየቁኝ ዋጋው። ከዛ ሄድኩና ገዛው ኢቤይ ላይ ገዛሁኝ ኦንላይን። ለምሳሌ ይሄን አሁን በእድመት አንድ ገዝቼ ነበር። ከዛ በኮ ከፓሴንጀር ሳይድ አንድ ገዛሁኝና ተቀይር አበላሸሁት። እንትኑ ይሄ ፒስተኑ ኦይሉ ፈሰሰ ዝጋ በስት ዳረኩትና ስለዚህ እሰራዋለሁ ግን አስተማማኝ ስለማይሆን አልኩና ገዛሁኝ። ስንት ነው የገዛሁኝ? 135 ብር ገዛሁኝ። 135 ብር ገዛሁኝና ይሄንን ሙሉን ስመልስላቸው 45 ብር ይሰጡኛል። ኮር ቫልዩ ማለት ነው። ሰጠው 45 ብር ወደ 70 ምናምን ብር ከፈልኩ ማለት ነው። ይሄኛውን ከዛ አሁን ደግሞ ዛሬ መቀየር ፈለኩና ሁለቱን በስንት አዘዝኩት? ጠቅላላ ከፊትም ከኋላም ያለውን ከፊት ለፊት ማለት ነው። ይሄን ካሊፐሩንና ብራኬቱን 118 ብር ኢቤይ ላይ ማለት ነው። ተመሳሳይ ስቶሪ ያላቸው ዲለር ካልሆነ በስተቀር ማለት ነው። ዲለርማ ቢሆን ተው አስቡ። አንዱን 135 ብር ገዛሁኝ። ሁለቱን ደግሞ 118 ብር ተነ ታክሱ የገዛሁት። አሁን ምን አደረኩኝ? ይሄ ከነሱ ጋር በእድመታ የገዛሁን ነበረ አንድ ማለት ነው 135 ብር ሪተርን አደርገዋለሁ። ምክንያቱም ላይፍ ታይም ዋረንቲ ስላለው አልፈልገውም። ካሊፐሩ አጭር ሆነ ብዬ እነሱ ማለት ነው ማነው ብራኬቱ አልገባለኝ። ይሄኛው ገባልና ያዘ። ግን ብሬክ ፓዱን ማለት ነው በላቢ ከውስጥ በኩል ከስቶር የገዛሁት። አሁን ይሄ ኦንላይኑ ፊት አድርጓል። እኔ እንጃ እንግዲህ እና ለማንኛውም ይሄን ብቻውን ለምሳሌ ላስቀይር ብል በትንሹ እስከ 800 ብር ይጠይቁኛል ሙሉ። ይሄን ማለት ነው ሮተር አለ፣ ብሬክ ፓድ አለ፣ ብሬክ ካሊፐር ወይም ፒስተን እዚህ ጋር አለ፣ ብራኬት አለ። ብራኬት ያው መኪናቸው በውሃ በምናምን ካልተጎዳ በስተቀር ጎርፍ ምናምን ውስጥ ገብቶ ተጎዳ ካሊፐሩ ይሄ ማን ብራኬቱ ሊጣመም ይችላል። ሊጣመም እዚህ ጋር ነው። ይሄኛውን ስለሚመታው ይሄ ጋር ፒን ጋይዱን ስለሚመታው እዚህ ጋር ያበላሽባቸዋልና ፒን ጋይዱ ወደ ውስጥ መግባትና መውጣት ስለማይችል ስታክ ያደርጋል። አንዳንዱም ያ ነው ግሪሱም ስለሚርቅ። ስለዚህ ይሄኛው አብዛኛው ጊዜ መጠቀም ይቻላል። ግን እነዚህ 1 2 3ቱ ይቀየራሉ። ይሄኛው አብዛኛውን ጊዜ መቀየር ያስፈልግም። ፒን ጋይዱ አይቺ ማለት ነው ስታክ እያደረገኝ ከታችም እንዳለች እዚህ ጋር ይቺ ስታክ ካላረገ በስተቀር ስታክ ካላረገ ማጠብም ይቻላል። በብረት ብሩሽ መቦረሽ ይቻላል። እዚህ ውስጡን አስገብቶ እንደዚህ ካልሆነም እንደዛ። ለማንኛውም እኔ ባጭሩ ዩቲዩብ ስሩ። ዩቲዩብ ላይ እና ስሩ። በቃ የሚያስፈልጋቸው እነዚህ ናቸው። ብሬክ ባር ያስፈልጋቸዋል።
ድሪል ያስፈልጋቸዋል እንዲያፈጥንላችሁ ማለት ነው። ድሪል ካልፈለጋችሁ ደግሞ ብሬክ ፓዱ ይበቃቸዋል፣ ግን ድሪሉ ያፈጥንላችኋል እንትኑ ለግነት ለማላሊያ ማለት ነው። ለዚህም ያፈጥናቸዋል። እንደገና ደግሞ ሲሊኮን ቢሆን ይበቃል። ካሊፐር ግሪስ ያስፈልጋል። ብሬክ ፓርት ክሊነር ያስፈልጋል። ሲአርሲ እነዚህ ያስፈልጋቸዋል። ታወል ያስፈልጋቸዋል። ሌላም ያስፈልጋቸው 10 ቁጥር ታስፈልጋቸዋል። ይችን ብሊድ ለማድረግ ብሬክ ብሊድ ለማድረግ ሲ ክላምፕ ያስፈልጋቸዋል። ይሄንን ፒስተኑን እንደ ውስጥ ለመግፊያ እንደዛ ነው። ይሄን ከቀየራችሁ ደግሞ ካቻቢቲ ወይ ምስታር ያስፈልጋቸዋል። ይችን ፒን ለመክፈት ኦኬ። እንዳጋጣሚ ይቺ ከጠበቀችባችሁ ማለት ነው። ይቺ ቡለን ሁለት አሉ እዚህ ጋር። እነዚህ ጥቅማቸው ምንድነው? ፋብሪካት ይሰሩ እኔ ይሄን አስገብቼ የሆነ ስራዬ ይሄን አስገብቼ ለቀጣው ስልክ ይሄ እንዳይሾልክ ሮተሩ እንዳይሾልክ ማለት ይቺ ጥቅሟ ለዛ ነው። ኢምፕለስ ለማያዝ ነው እንጂ ሌላ አይደለም ጥቅሟ። ይሄን ምን ታደርጉ መሰላችሁ? ይሄ ምሳሌ ጥብቅ ይሉባችሁ ወይም ይሄ ጭንቅላቱ ይበላባችሁ ካስገቡና ይሄንን ማለት ነው እንደዚህ አስገብታችሁ ወደ ኋላ በኩል ጥምዝዝ አድርጋችሁ እዚህ ጋር በመዶሻ ትወጣላችሁ። ከኋላ ጥማን ወደፊት እንደዚህ እንድፈቱ እንደዚህ ያረጋችሁ ወደ መፍታት በኩል ጥምዝዝ አድርጋችሁ ይዛችሁ ግን ወደ ውስጥ ትገፉና ከኋላ በዚህ ጋር በመዶሻ ትሉት ይፈታላችኋል። መካኒክ ምንም ያስፈልጋል። ስለዚህ እኔ መኪናዎችን በመስራት ማለት ነው በጣም ብዙ ብር ነው ሴቭ ያደረኩት። በጣም እዚህ ጋር ይቺ ሶይባር ሊንክ አለች። ሁለቱን አንድ ጊዜ ላስቀይር ሄድኩኝና ማለት ነው ራሱን እቃውን ተኔ ገዝቼ 130 ብር ነው ያለኝ ከድራይቨር እና ከፓሴንጀር የፊት ብቻ 130 ብር 15 ደቂቃ እኮ አይሰሩ አይፈጅም። ጉማ መኪና ገራጅ ከሆንክ ገራጅ ካለህ በቃ ከፍ አድርገህ ይሄንን ታነሳውን ትለዋለህ። 15 ደቂቃ የማይፈጅ 120 ብር ጠየቁኝ። ይችኛዋን ደግሞ ስቶር ለመግዛት አንዷ 56 ብር ነች። አሁንማ 60 ብር ትገባለች። አንዷ 56 ብር ነች። ኦንላይን ላይ ከሆነ ደግሞ ሁለቱንም ከ35 ብር በታች እስከ 38 ብር ትገዙታላችሁ። 30 ቢበዛ 38 ሁለቱ እንደዚያ። ሌላ ደግሞ እዚህ ጋር አውተር ኢንድ ታይሮይድ ኢንድ ይሄ ስቶር ወደ 56 ብር አካባቢ ነው አንዱ ብቻው ነው ያ ወደ 56 ብር 70 ምናምን ብር ነው አንዱ። ኦንላይን ላይ ግን 40 ብር ምናምን ታገኛላችሁ ሁለቱንም። ይሄኛውን ብችሉ ከኦንላይን ላይ እንዳገዙ ይሄኛው ኢነር ታይሮይድ ኢንድ ነው ውስጠኛው ነው። ይሄኛውን ብችሉ ከዲለሩ ከራሱ ቢወደድም ከራሱ ከዲለር ለምሳሌ ይሄን ስላችሁ ይሄ ብቻውን አይደለም ወደ ድረስ ይሄዳል። ስለዚህ ይሄንን ከኦንላይን ላይ ከምገዙ ለዲለሮቹ ከራሳቸው ብገዙ ወይንም የሚሰራላችሁ መካኒክ ከሆነ በመካኒክ ይሄንን ራሳችሁ መቀየር ትችላላችሁ። ግን ይሄኛውም እንደዛው። ሌላ ደግሞ ምን አለ መሰላችሁ እዚህ ጋር ሎወር ኮንትሮል አርም አለ። ይሄ ቡሽ አለ እዚህ ጋር ይበላል። አያችሁ ቡሹ ተበልቷል፣ ጠቁሯል እዚህ ውስጥ። ይሄ ሲበላ ቡሹ መቀየር አለበት። አበሻ ፈረንጅ አበሻ ከሆነ ይቀይረዋል ቡሹን ብቻዋን፣ ርካሽ ቺፕ ነው። እዚህ ሀገር ግን ሙሉን ነው የሚቀይሩላችሁ። ስለዚህ ራሳችሁ መቀየርም ቢከብዳችሁ ይችላል፣ መካኒክ ጋር መሄድ ግድ ትችላላችሁ። እና ይሄ ነው እንደዛ ነው። ስለዚህ ስለበዛ አድምጡ፣ ይጠቅማችኋል።